ሁላችንም የምንሳሳተው እዚህ ጋር ነው። ሀብታሞች ወይም ደግሞ ሪች የምንላቸው ሰዎች ብዙ የሚሸጡት ቤተር ወይም ደግሞ ከኛ በተሻለ መንገድ ስለሚያወሩ ይመስላል። ነገር ግን አይደለም። ሲጀመር ሪች የምንላቸው ሰዎች ወይም ደግሞ ሀብታም የምንላቸው ሰዎች ብዙ አይሸጡም ወይም ደግሞ ሞር አይሸጡም። ምንድነው የሚያደርጉት? እኛን ነው ይበልጥ እንድንከፍል የሚያደርጉን ማለት ነው። ስለዚህ ማወቅ ያለበት አንድ ነገር ይሄን በቃ ብዙ ሳይሆን የሚሸጡት እኛ ብዙ እንድንከፍላቸው ነው የሚያደርጉን ማለት ነው። እዚህ ከኔ ተሸወር ነው። እናም ይሄን ነገር ደግሞ የሚያደርጉት ከኛ የተሻለ ታለንት ስላላቸው ወይም ደግሞ ከኛ የተሻለ እውቀት ወይም ደግሞ ከኛ የተሻለ እድል ስላላቸው አይደለም። ዛሬ እነሱ የሚጠቀሙትን የሴልስ ሜተድ አንድ በአንድ የምናይ ይሆናል። ነገር ግን እዚህ ጋር ማወቅ ያለብህ ነገር አንተ ሰዎች መከተል የሚመችህ ከሆነ ወይም ደግሞ ደንበኞች መለመን ማባረር የሚመችህ ከሆነ ይህ ቪዲዮ ላንተ አይሆንም። ከአሁኑ ልንገርህ፣ ቪዲዮን ትተህ ውጣ። ይሄ ደግሞ ለኔ ይሆናል ብላችሁ የምታስቡ ሰዎች ይህን ቪዲዮ ለእናንተ ነው እየሰራሁ ያለሁት። ስለዚህ እስከ መጨረሻው ድረስ እንድትከታተሉ ይጠይቃችኋል። እዚህ ድረስ ከመጣ ይሄ ሀብታሞች የሚጠቀሙት የሽያጭ ስትራቴጂ ምን እንደሆነ ለማወቅ ጓጉተሃል ማለት ነው። ስለዚህ ወደ ትምህርታችን እንግባ። አንድ የክሊኒክ ሁለት ሰዎች አሉ። ተመሳሳይ ፕሮዳክት ነው የሚሸጡት፣ ሴም ፕሮዳክት ነው እየሸጡ ያሉት። ነገር ግን ይሄኛው ከዚህኛው የበለጠ ወይም ደግሞ በ5 እጥፍ ነው የሚያስከፍለው። ይሄኛው ደግሞ ሴልስ ላይ ምንድነው ስትራግል እያደረገ ነውና ለምን ይመስላል? አንደኛው በጣም ለመሸጥ ይቸግራል፣ አንደኛው ግን በ5 እጥፍ በ10 እጥፍ እየሸጠ ይገኛል። ለምን ብለህ ታውቃለህ? ሆይ ምንድነው በእነኚህ ሁለት ሰዎች መካከል ያለው ልዩነት ልንገርህ። ይሄኛው 5 እጥፍ እየሸጠ ያለው ምን ስለሆነ ነው? ዲሲዥኖችን ነው እየሸጠ ያለው። ይሄኛው ስትራግል ያደረገ ያለው ደግሞ ፕሮዳክትን ብቻ እየሸጠ ስለሆነ ነው። በቃ አጭሩ መልስ ይሄ ነው። ይሄኛው ዲሲዥን ነው እየሸጠ ያለው፣ ይሄኛው ደግሞ ፕሮዳክቱን እራሱ ነው እየሸጠ ያለው። ይሄ ምን ማለት እንደሆነ አጠር አድርጌ ላሳየህ። እነኚህ ሀብታም የሚባሉ ሰዎች ዲሲዥንን የሚሸጡት አይደለ ማለት ከዛኛው ሰውዬ ለየት ያለ ነገር እየሸጡ ሳይሆን ዲሲዥንን እየሸጡ ስለሆነ ነው 5 እጥፍ 10 እጥፍ ዋጋ እያስወጡን ያሉን ማለት ነው። ስለዚህ ይሄ ዲሲዥን የምንለው ነገር ምንድነው ስንል እነኚህ ሪች የሚባሉ ሰዎች ምንድነው እኛን ለማሳመን አይሞክሩም። እኛ እንድናምናቸው ለማድረግ አይሞክሩም። በቃ እኛን አይለማመጡንም፣ አይለምኑ ነው። እስቲ ይሄን የትኛው ብራንድ ነው የትኛው ሌክዠሪ የሆነ ብራንድ ነው አንተ እንድትገዛው የሚለማመተ ወይም ደግሞ የሚለምነ ወይም ደግሞ አንተን ስርስር እየሄደ የሚጠይቅ አለ እንዴ? የለም አይደለ? በተቃራኒው እኛንን የነሱን ብራንድ ስለለበሰ ፕራውድን ምን ሆኖ አይደለ? የነሱን ምርት ስለተጠቀመ እኛንን የምንቆረው አይደለ? በተቃራኒው ማለት ነው። ሌላ ምሳሌ ልስጥ። የትኛው ኮንሰልታንት ነው ወይም ደግሞ የቢዝነስ አማካሪ ነው ክላይንቶችን የሚፈልገው ወይም ደግሞ ክላይንቶችን የሚያሳድው? የለም አይደለ? በተቃራኒ እኛንም ወይኔ እሱን ባገኙት ምንለው ላይክ እሱን ባማክረው ኖሮ እኮ የተሻለ ነገር አገኝ ነበር የምንለው እኛ ነን። ለምን? በቃ እነሱ አልተለማመጡም፣ አልለመኑም። ሬር ነው የሆኑብን ማለት ነው። ሬር የማይገኝ ነገር ሁልጊዜ ምንድነው? ውድ ነው። ስለዚህ ያንን ነው በቃ በእኛ አእምሮ ውስጥ ክሬት የሚያደርጉት ማለት ነው። እና እነኚህ ሪች የምንላቸው ሰዎች አንድ የተረዱት የሴልስ ስትራቴጂ አለ። አያም ስትራቴጂ ምንድነው? ሰዎችን ለመለመን የሞከርከን ፓወርህን አታህላሉ። እና አንድ ምሳሌ ልውሰድ። እዚህ ጋር ሴል 1 አለ፣ እዚህ ጋር ደግሞ ሴል 2 አለ። ሻጭ 1 ሻጭ 2 ማለት ነው። ሻጭ 1 ምን ያደርጋል? ለመሸጥ ሲሞክር የሚጠቀመው ስትራቴጂ እንደዚህ አይነት ሰርቪስ አለኝ ይላል። ከዛ ሰርቪሴ በጣም ጥሩ ነው፣ ቬሪ ናይስ ነው ምናምን እና ደግሞ አይ ወርክ ሃርድ ወይም ደግሞ ጠንክሬ እየሰራው ነው ምናምን ነገር ይላል። እና ደግሞ ዲስካውንቶችን እንሰጣለን፣ ስለዚህ እመኑን ፕራይሳችን ፌር ነው ምናምን ይላል ማለት ነው። ይሄ በውስጡ ይይዛል። በቃ ክላይንትን መለማመጥ ወይም ደግሞ ክላይንትን ላይክ መለመል አይነት ነገር በአእምሮ ውስጥ ይፈጥራል ማለት ነው። እባክህ ግዛኝ እንደማለት ነው የዚህኛው ስትራቴጂ ማለት ነው። የሴልቱን ስትራቴጂ ደግሞ ስናየው በእንደዚህ አይነት መንገድ ነው የምሰራው እኔ። እና ደግሞ የኔ ሰርቪስ ለእንደዚህ አይነት ሰዎች ነው። እና ደግሞ ዴሊቨር የማደርገው ውጤት ይሄን ነው። ስለዚህ የኔ ሰርቪስ ከተጠቀማችሁ የኔ ሰርቪስ ታገኛላችሁ ማስታወቂያ ወይም ደግሞ መልእክት የሚያስተላልፈው ማለት ነው። ይሄ ሴልቱ የምንለው። ስለዚህ እዚህ ጋር ምንድነው የተረዳው? ከሁለቱ ሻጮች የተረዳው ነገር ምንድነው? ሴልቱ ያደረገው ነገር ምንድነው? አንደኛ ግልጽ በሆነ መንገድ ሰርቪሱን ለማን እንደሚሰጥ ተናግሯል። ከዛ ደግሞ ያንን ሰርቪስ ስንጠቀም ምን አይነት ውጤት እንደምናገኝ በግልጽ ተናግሯል። እና ደግሞ ምን አይነት ሰርቪስ እንደሚሰጥ በግልጽ እንድናውቅ አድርጎናል ማለት ነው። ስለዚህ ክላሪቲ የሚባለው ነገር አለ ማለት ነው። ግልጽነት እና ግልጽነት ምንድነው? ፓወር ነው። እናም አሁን እነኚህ ሀብታም ሰዎች ለመሸጥ የሚጠቀሙበት ሜተድ በሶስት ሌየር ከፋፍለን የምናየው ይሆናል ማለት ነው። አንደኛው ምንድነው? ሪች ፒፕል ሴል ቢፎር
ዘ ሴል የምንለው ነው ማለት ነው። ይሄ ምን ማለት ነው? ሪች ፒፕል ሴል ቢፎር ዘ ሴል ማለት አብዛኞቻቸው ወይም ደግሞ ሌሎቹ ሻጮች ደንበኛው መጠየቅ ሲጀምር ነው ራሳቸውን ማስተዋወቅ የሚጀምሩት ማለት ነው። እነኚህ ሪች ፒፕል የምንላቸው ሰዎች ግን ደንበኛውን በራሳቸው መንገድ ነው ሼፕ የሚያደርጉት ማለት ነው። በቃ ደንበኛው እነሱ ጋር ሳይመጣ ነው ሼፕ አድርገው የሚጨርሱት ማለት ነው። ይህንንም በምን አይነት መንገድ ነው የሚያደርጉት? አንደኛ ዝና ላይ በመስራት ወይም ደግሞ ሬፑቴሽን በሚለው ነገር ላይ በጣም በመስራት የራሳቸውን ዝና ከፍ በማድረግ ማለት ነው። ሁለተኛ ደግሞ ፖዚሽናቸውን በማስተካከል ወይም ፕሌሳቸውን በሰዎች ዘንድ ያላቸውን ቦታ በማስተካከል በቃ ሰዎቹ እነሱ ጋር ሳይመጡ በቃ ያለ ነገር በአእምሮአቸው ውስጥ እንዲጨርሱ የሚያደርጉት ማለት ነው። ሌላኛው ደግሞ ኮንተንት ላይ በመስራት ነው። ኮንተንት ላይ በመስራት ደንበኞቻቸው ባያሉበት ቦታ ሆኖ ስለ ራሳቸው እንዲያውቁ ያደርጋሉ ማለት ነው። እና ደንበኛቸው ሲመጣ ወይም ደግሞ ሊገዛቸው ሲመጣ ኦልሬዲ ግማሽ መንገዱን ጨርሶ ነው የሚመጣው። በቃ ሲመጣ ገዝቶ መውጣት ብቻ ነው የሱ ስራ የሚሆነው ማለት። ስለዚህ ሽያጭ የምንላት ወይም ደግሞ ሴልስ የምንላት ምንድነው? ኮንፈርሜሽን ብቻ ነች። በቃ ከመጣ ገዝቶ እንደሚወጣ ያረጋግጣሉ ማለት ነው። ስለዚህ አንደኛው መንገዳቸው ሪች ፒፕል ሴል ቢፎር ዘ ሴል፣ ከሽያጭ በፊት ነው ሽያጭን የሚሸጡት። በቃ አለቀ። በኛ አእምሮ ውስጥ በቃ ኦልሬዲ ሸጦታል ማለት ያን ፕሮዳክት። ሁለተኛው ደግሞ ምንድነው? ዘ ፊልተር ናት ቼዝ የምንለው ነው ማለት ነው። ይሄ ማለት ምን ማለት ነው? የአንዳንዶቻችን ኢጎ ሊነካን ይችላል ይሄ ነገር። ይሄ ምንድነው? እነኚህ ሪች የምንላቸው ሰዎች ለኤቭሪዋን ወይም ደግሞ ለሁሉም ሰው ለመሸጥ አይሞክሩም። በቃ ሰዎችን ከራሳቸው ይገፋሉ። ለሁሉም ሰው ለመሸጥ የማይሞክሩ ሰዎች ናቸው ማለት ነው። ለምን? ይሄ ማግለል የሚባለው ነገር ሰዎች ከራስ ስታገድ ወይም ደግሞ ከሰዎች ወጣ ስትል የማትገኝ ከሆንክ ምን ይሆናል? ዋጋ ከፍ እንደሚል ያውቃሉ ማለት ነው። ይሄ ፕሮዳክት ወይም ደግሞ እኔ የምሰጠው ሰርቪስ ለሁሉም ሰው የሚሆን ሰርቪስ አይደለም ስትል በቃ ያንን ሰርቪስ የሚፈልጉ ሰዎች ይመጣሉ። ለዛ ሰርቪስ የማይሆኑ ወይ ደግሞ ያ ፕሮዳክት አይሆነኝ ብሎ የሚያስቡ ሰዎች ይሄዳሉ ማለት። ስለዚህ አንተ የመጡትን ብቻ የምታገለግል ይሆናል ማለት ነው። ስለዚህ ሁለተኛው ሀብታሞች የሚጠቀሙት የሽያጭ ስትራቴጂ ፊልተር በማድረግ በቃ ያ ፕሮዳክት ለሚያስፈልገው ሰው ብቻ ነው የሚሸጡት ማለት ነው። ሀብታሞች የሚጠቀሙት ሶስተኛው የሽያጭ ስትራቴጂያቸው ደግሞ ምንድነው? they sell outcomes not ፊቸርስ የምንለው ነው። የፕሮዳክቱን ፊቸር ሳይሆን የሚሸጠው አውትካሙን ነው፣ ውጤቱን ነው የሚሸጡት ማለት ነው። ይሄ ማለት ምን ማለት ነው? እኛ ወይም ደግሞ ላይክ የወረደ ሽያጭ ያለን ሰዎች የምንጠቀመው ስትራቴጂ ምንድነው? ስለ ኳሊቲ ነው የምናወራው፣ ስለ ፕሮሰሱ ነው የምናወራው፣ ስለ ሃርድ ወርኪንጋችን ነው የምናወራው። እነዛ ሀብታም የሚባሉ ሰዎች ወይም ደግሞ ሪች የምንላቸው ሰዎች ደግሞ የሚያወሩት ስለምንድነው? ስለ ውጤቱና ስለ ውጤቱ ነው። በቃ የሚያወሩት ስለ አይደንቲቲ ወይም ደግሞ ስለ ማንነት፣ ስለ ስታተስ፣ ስለ ፎይታ፣ ታይም ሴፍ ስለማድረግ ወይም ደግሞ ሪስክን ሪዲዩስ ስለማድረግ ወይም ደግሞ ሪስክን ስለመቀነስ ነው የሚያወሩት ማለት ነው። ስለዚህ ኦኬ እኒህን ፕሮዳክት ከተጠቀምኩት ይሄንን ሰርቪስ አገኛለሁ እንድል ነው የሚያደርጉ ማለት ነው። ይሄንን በደንብ ልብ ብለህ አዳምጠኝ። ሰዎች የሚገዙት ፕሮዳክቱን ሳይሆን ያንን ፕሮዳክት ሲገዙት የሚያገኙትን ማንነት ውጤት ነው የሚገዙት ማለት ነው። በቃ ወደፊትም ሊሆን ይችላል አሁንም ሊሆን ይችላል ያንን ውጤት የሚያገኙት ነገር ግን በቃ ያንን ማንነታቸውን ነው የሚገዙት ማለት ነው። እና አንድ ማንም ሰው የሚያነግረህ አንድ እውነት ልንገርህ። ምንድነው? ሃይ ፕራይስ ነው ደንበኛ ካለ ወይም ደግሞ ፕራይስህ ከፍ ያለ ነው ካለ ገንዘብ የለኝም እያለ አይደለም። በተቃራኒው እያለህ ያለው እየሰጠኸኝ ያለው ቫልዩ ይሄ ፕራይስ አይገባውም ወይም ደግሞ ይህንን ዲሲዥን እንድወስድ የሚያደርገኝ ወይም ደግሞ ይህንን ጥርጣሬ የሚያስወግድልኝ ምንም አይነት ነገር አላቀረብክልኝ ብከስርስ ነው። ገብቶሃል አይደለ? ስለዚህ ማሰብ ያለብህ ነገር ይሄ ነው በቃ። እና ሪች የምንላቸው ሰዎች ፕራይስን አይቀንሱም። የሰዎችን ጥርጣሬ ነው በተቃራኒው የሚቀንሱት ማለት ነው። በጣም ሰው መብራት ስለጠፋ ነው ላለማቋረጥ ብዬ ነው እየቀጠልኩኝ ያሉት። እና እንዴት ነው ያንን ጥርጣሬ የሚያስወግዱት? እነኛ ሀብታም የሚባሉ ሰዎች ከሰዎች አእምሮ ውስጥ ጥርጣሬ ነው የሚያስወግዱት አለ አይደለ? እንዴት ነው ያንን ጥርጣሬ የሚያስወግዱት? ፕሩፎችን በማሳየት ማስረጃዎችን፣ ከዚህ በፊት የማንን ሰርቪስ እንዲለወጥ አድርገናል የሚለው ነገር በማሳየት ሌላ ደግሞ በኮንፊደንስ በማውራት ማለት ነው። ሌላኛው ደግሞ ሙሉ ስትራክቸሩ በእንደዚህ አይነት መንገድ እንድትለወጥ አደርጋለሁ በማለት እና እንደዚህ ከሆነ ለምን ነው ሁሉ ሰው ይህንን ስትራቴጂ የማይጠቀመው እያልከኝ ከሆነ ይሄ ስትራቴጂ የሚፈልገው የራሱ የሆነ ነጥቦች አሉ። አንደኛ ትዕግስተኛ መሆን ይኖርብሃል። ምክንያቱም ውጤትን ቶሎ አታይም ይሄን ስትራቴጂ የምትጠቀም ከሆነ። ምክንያቱም ደንበኞች ሲመጡ ወደዛ ልትገፋቸው ነው። ይሄ ሰርቪስ ለእናንተ አይሆንም ልትላቸው ነው። ይሄ ፕሮዳክት ለአንተ አይሆንም ልትለው ነው። ስለዚህ ደንበኞችን መግፋትን ይጠይቃል፣ ኮንፊደንስን ይጠይቃል፣ በራስ መተማመንን ይጠይቃል።
የሆነ ሎንግ ተርም ሐሳብን ይጠይቃል። ማለት ውጤትን ዛሬ አይደለም የምትፈልገው፣ በቃ ነገ ግን ያንን ውጤት እንደምታገኙ ልታምን ይገባል። እና አብዛኞቹ ሰዎች ደግሞ ይህንን ስትራቴጂ የማይጠቀሙበት መንገድ ውጤትን ዛሬና ዛሬ ስለሚፈልጉ ነው። ገንዘብ ዛሬ ኪሳቸው ውስጥ እንዲገባ ስለሚፈልጉ ነው። እና ይህንን ሜተድ መጠቀም የምትፈልግ ከሆነ ሰዎችን መለመን አቁምና ምንድነው እነሱ አንተን አምነውህ ተከትለውህ እንዲመጡ የሚያስችል ቦታ ላይ ሁን። እና ያንን መገንባት የምትችለው አንደኛ ኮንተንትህን በመቀየር ነው። ሁለተኛ ባውንደሪህን በማስቀመጥ ነው። ሶስተኛ ደግሞ የራስህን የሆነ ስታንዳርድ በማስቀመጥ ነው። ልክ ሪች የምንላቸው ሰዎች በስማርት በሆነ መንገድ እንደሚሸጡት ማለት ነው። ስለዚህ ከዚህ ቪዲዮ አገኛለሁ ብለህ ያሰብኩን ውጤት አግኝተህ ከሆነ አሁኑኑ ሰብስክራይብ ማድረግህን እርግጠኛ ሁን። ያስፈልገዋል ብለህ ለምታስቡ ደግሞ ይህን ቪዲዮ ሼር አድርግ፣ ላይክ ማድረግህን ደግሞ አረጋግጥልኝ። ሌላ ደግሞ ሐሳብ አስተያየት ካለ ኮሜንት ላይ አስቀምጥልኝ። በጣም አመሰግናለሁ።